ኦኬ እስኪ ውድ ተመልካቾቼ አንድ የምጣድ ሬዚስታንስ አዘረጋገት አሳያችኋለሁኝ። እስኪ ተከታተሉ። ሬዚስታንሱን ወጥረን አዘጋጅተናል። ከዛ በኋላ እስኪ ከጅምሩ ጀምረን ደግሞ ማስገባት ሂደት ላይ ገብተናል። እስኪ አራት ላይን ነው ያለው። አራት ላይን አለ። እሱንም በትክክል በጥንቃቄ ተከታተሉ። አይታችሁ እንደምትወዱ ተስፋ አደርጋለሁኝ። ይህንን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ እባካችሁ ሰብስክራይብ አድርጉ። ምክንያቱም ምን የመሳሰሉ ጣፋጭና ምርጥ የሚጠቅሙ ቪዲዮዎች እንዳያመልጧችሁ በየጊዜ እንዲደርሱላችሁ ከፈለጋችሁ ሰብስክራይብ አድርጉ። አሁንም ቢሆን እያያችሁ ከሆነ ሰብስክራይብ አድርጉ። ከዛ ላይክ አድርጉ። ቪዲዮ ከተመቻችሁ፣ አሰራሩ ከተመቻችሁ የተሻለ ጥንቃቄ የተሞላ የምጣድ ዝርጋታ ወይንም ደግሞ የምጣድ ሬዚስታንስ አዘረጋገት ነው እያያችሁ ያላችሁት። በደንብ እንደምትከታተሉ ተስፋ አደርጋለሁ። በርግጥ በደንብ እዩ። ለካ እንዲህ ነው ወይ ይሄም አለ ወይ ብላችሁ ግምት እንድትወስዱ ይረዳል። ለካ ጥበብ እንዲህ ነች ወይ የምትሉትን ነገር ትገምታላችሁ ብዬ አስባለሁኝ። እንግዲህ ቴክኖሎጂ ያመጣ ነገር ስለሆነ በደንብ ተከታተሉ። በጥንቃቄ በተሞላ መንገድ እዩ። አሁን ይሄ የመጀመሪያዋ ሬዚስታንስ ነች። ሬዚስታንስ ሲገባ እንዴት እንደሚገባ አንድ ሴንተር ያለውን እሷን ቀጥታ ነው ዞሮ የሚመጣው። ዞሮ ማውጫ ያለ ዞሮ ይገባል። ገባ ወጣ የሚል እዚህ ሲገባ ኢንፑት አለው የራሱ። ዞሮ መጥቶ ሴንተር ሙሉ ዞሮ ደግሞ ምን ያደርጋል? አውትፑት ያደርጋል። በርግጥ አዲስ ተርሚናል ምንድነው አዲስ ሬዚስታንስ ስለሆነ ቦታ ላይ እስኪቀመጥ ያስቸግራል አንዳንዴ። ይሄ እንኳን የዚህ ምጣድ ጎርደድ ያለበት ነገር በጣም ጥልቀት ስላለበት ጥሩ እየያዘ ነው። አንዳንዶቹ ጥልቀት የሌለባቸው በጣም ያስቸግራሉ። በነገራችን ላይ ጥልቀት መኖርና አለመኖር ያለውን ለውጥ ልንገራችሁ። ጥልቀት ሲኖር ይሄ የምንዘረጋው ሬዚስታንስ ሄዶ ሸክላው ላይ በደንብ በዛኛው እንጀራ በሚጋገርበት በዛ ግልባጭ ፍላት ነገር ስለሚሆን በደንብ ምጣዱ ፈጥኖ እንዲግል ያደርጋል ማለት ነው። ፈጥኖ ጉርዳዱ ደግሞ ምን የሆነ ከሆነ ትንሽ ስሎፑ ያልጨመረ ከሆነ ጥልቀት የሌለበት ከሆነ ጉርጋዱ የሆነ ጥልቀት የሌለበት ከሆነ ቶሎ የመስማት ነገር አይኖርም። አሁን እንደምትመለከቱት ዘርግተን ጨርሰናል። 4 ፖይንት እንዳለ ነው የሚያሳየው። እዚች ጋር 4 አለ። ዘርግተን ጨርሰናል ሬዚስታንሱን። አሁን ወደ ጄሶ ቅብ እንገባለን። ይሄው ጄሶ በጥጭ አምጥቻለሁኝ። ይሄው እንደዚህ ነው የሚዘረጋው። እንግዲህ በደንብ ተከታተሉ። በደንብ ይጠቅማችኋል ብዬ አስባለሁኝ። ማየት ጥሩ ነው። እንግዲህ ቅቡን እስከዚህ ደርሻለሁኝ። ቅብ እንዲህ ነው። በነገራችን ላይ ጄሶ አመራረጥ ልንገራችሁ። ጄሶ መቼም ቢሆን መሆን ያለበት ለጂፕሰም የሚል ለግርግዳ የማይሆን ለቅርጻ ቅርጽ ብቻ የሚሆን ብትጠቀሙ የተሻለ ነው። ምክንያቱም ፈጥኖ የመድረቅ ነገር አለበት። ተመልከቱ። አሁን ጨርሻለሁ። የጄሶ አቀባቡን ሙሉ ፓርት ጨርሻለሁኝ። አሁን ቀጣይ ተርሚናል የሚባሉ አሉ። ተርሚናሎችን ከሬዚስታንስ ጫፎች ጋር እንዴት ማሰር እንደምንችል በደንብ ታያላችሁ ማለት ነው። በደንብ ተከታተሉ። ተርሚናሎች ሊገጠሙ ነው። አሁን በአሁኑ ሰዓት ተርሚናሎችን እንዴት እንደምንገጥም በደንብ በጥሞና ተከታተሉ። ይሄ ተርሚናል ነው። ተርሚናል የሚባል በሬዚስታንስ ጫፍ ላይ የሚገጠም ነው ማለት ነው። ይሄው እነዚህን 4 ነው የሚቆርጠው። 4 ጫፍ ስላለ
በተመሳሳይ እኩል የሆነ ሜትር ቆርጬ ይገጥማሉ ማለት ነው። በደንብ ትከታተላላችሁ። በነገራችን ላይ ለዚህ ቻናል አዲስ የሆናችሁት እባካችሁ የሚለቃቸው ቪዲዮዎች እንዲደርሱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ከወደዳችሁት ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ፣ ለጓደኞቻችሁ እንዲደርስ፣ ይህንን ሙያ ማወቅና መልመድ ለሚፈልጉ እንዲደርስ ሙያውን ከወደዳችሁ ለተለያዩ ሰዎች ሼር በማድረግ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ ትጀምራላችሁ። ይኸው አሁን ተርሚናል ሊያሰር ነው። በፊት የወጣውን ሬዚስታንሶችን ምን እያረኩ ነኝ? ወጠር እያረኩ ነኝ። ምክንያቱም ስለሚጠቀለልበት። ይኸው ተከታተሉ። 4 ላይ ነው ያለው። እሱና እሱ አንድ ናቸው እና እሱ ገመድና እሱ ገመድ አንድ ነው። እሱ ከመሀለኛው ሁለቱም የመሀለኛው ሁለቱም አንድ ነው። የዳርና ዳር አንድ ነው ማለት ነው። ስለዚህ ዝርጋታው ቅድም ያያችሁትን ስለሚመስል ነው። እሱ ሁለቱም የዚህ በኩል ሁለቱ አንድ ላይ የዛ በኩል ሁለቱ አንድ ላይ ይታሰራል። አሁን በደንብ ተከታተሉ። አንደኛውን ጀምሬያለሁ። የአንደኛውን ዳር በኩል ጀምሬያለሁ። ይኸው በእንደዚህ ሁኔታ ሬዚስታንስ ተርሚናል ላይ እንዴት እንደሚገጠም ነው ያያችሁት። በነገራችን ላይ ይህንን ለመስራት ደግሞ ማቴሪያል ያስፈልጋል። ጥሩ የሆነ ቱሎች ያስፈልጓቸዋል። አሁን እኔ በሁለት ፒንሳ ነው እየተጠቀምኩ ያለሁት። አንድ ፒንሳ ከሆነ ጠንካራ ስለሆነ ሽቦ በአንድ እጅ ለመያዝ ትንሽ ትቸጋገራላችሁ። ስለዚህ በአንደኛው ቆንጥጣችሁ ትይዛላችሁ፣ በአንደኛው ደግሞ ታደርጋላችሁ። አሁን ቀጣዩን ሬዚስታንስ ደግሞ እያሰርኩ ነኝ። በደንብ ተከታተሉ። ይህንንም እንዴት እንደሚታሰር ታያላችሁ ማለት ነው። ይሄው በአንደኛው ቆንጥጣችሁ በደንብ ትይዛላችሁ፣ በአንደኛው የመጠቅለል ስራ ትሰራላችሁ። ይሄው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስር ላይ አስቀምጡልኝ። የፈለገ ጥያቄ ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ ይሄ እንዴት ሊሆን ይችላል ብላችሁ ልትጠይቁ ትችላላችሁ። ጥያቄ የሚሆንባችሁ ነገር ካለ ኮሜንት ላይ በጽሁፍ መልክ አስቀምጡ። ቪዲዮ እንዲሰራላችሁ የምትፈልጉት አጠቃላይ የኤሌክትሪክ ስራ የስቶቮችም ጭምር የምትፈልጉት የስቶቭ ጥገናም የስቶቭ አሰራርም የምትፈልጉት ከሆነ ሙሉ ቪዲዮ ሰርችላችሁ አስቀምጣለሁ ማለት ነው። እናንተ ግን ኮሜንት ስር ላይ ማስቀመጥ ትችላላችሁ። ይኸው እንዲህ ነው እንግዲህ ይኸው አሁን ሶስቱም አልቋል። አንድ ብቻ ይቀራል። አንድ ብቻ ይቀራል። ይኸው አሁን አራቱንም ተርሚናል እየጨረስን ነው። አራቱም ተርሚናል ከታሰረ በኋላ ያቺ ቦታ ብቻ ከቅድሙ ጄሶ ስላልተቀባበት አሁን እሱም ቦታ ጄሶ ወደ መቀባት ስለምንሄድ እንዴት እንደሚቀባ ታያላችሁ ማለት ነው። እያንዳንዷን ነገር በጥንቃቄ ተከታተሉ። እያንዳንዷን ነገር ምክንያቱም ማምለጥና ማለፍ የለበትም። ምክንያቱም ፍላጎቱ ካላችሁ ያያችሁት የሰራችሁት በቃ በትክክል ይሄንንማ መስራት አለብኝ በሚል በሙሉ ኮንፊደንስ መስራት እንድትችሉ ነው ይሄንን ሙሉ ቪዲዮ እያሳያችሁ ያላችሁትና ግን እስከ መጨረሻ ተከታተሉ። ምክንያቱም ሳትጨርሱት ባትጀምሩ ጥሩ ነው ይላል አንዳንድ ቦታ ሰዎች የሆነ ላትጨርሱ አትጀምሩ እንደሚሉት ሁሉ ይህንን ቪዲዮ
ለመጨረስ ሞክሩ። ምክንያቱም በጣም ጥሩ አሰራር ነው እየተሰራለው። በዛ ላይ ደግሞ እስከ መጨረሻ ከሰራችሁት ካያችሁት እናንተም በቀላሉ ለመስራት እንደምትችሉ ይረዳችኋል ማለት ነው። ይሄው 1 2 3 4 የሆኑ ናቸው። ቀጥታውን እሷ ቦታ ብቻ ላይ የቀረውን ጄሶ እንቀባለን። እንዴት እንደምንቀባ ተከታተሉ። ያው ብዙም ውሃ ሆኖ መበጥበጥ የለበትም፣ ብዙም ደረቅ መሆን የለበትም። በተለይ ቅድም ያልኩት ጄሶ ስለሆነ ለቅርጻ ቅርጽ የሚሆነውን ስትጠቀሙ ወዲያው የመድረቅና የመያዝ ነገር አለ። እሱን ያው በቀላሉ የምትጠቀሙበትን ሁኔታ ታዳብራላችሁ ማለት ነው። ይኸው በነገራችን ላይ ከዙሪያ አልሙኒየም አለ። እነዚህ ተርሚናሎቹ አልሙኒየምን እንዳይደርሱ በጥንቃቄ ከስርም ጄሶ አለበት ይለውም ይደረባል ማለት ነው። አያችሁ እዚች ጋር አሁን አልሙኒየም አለ ከስር እንደምታዩት። ያችን አልሙኒየም እንዳይደርስ በጥንቃቄ ነው የምታዩት ማለት ነው። ተከታተሉ። ይኸው አሁን ሁለት ጫፉ የወጣ ነው የሚመስለው። ቅድም 4 የነበረው ተመልከቱ። ይሄ አራቱም ሁለቱ በአንድ አንዱ ኒውትራል ፓርት እንደሚያገኝ ነው የሚሆነው። አሁን እዚህ ጋር 4 ፍሬ አለ። ሁለት አጠገብ ያለው እቺኛዋ አንድን ፌዝ ታገኛለች፣ ቀጣዩዋ ደግሞ ሁለተኛውን ኒውትራል ታገኛለች። አሁን ጨርሰናል። ወጪው የሚወጣበት አለ። ይሄኛውን ኮረቱን በዚህ መስራት ደልድለን እናስቀምጣለን። አሁን እንደምታዩት ላስገባ ነው። በሚታይበት በዚህ ቀዳዳ ላይ ይገባል። ይሄንን ሬዚስታንስ ተርሚናል በሱ ቦታ ላይ እናስገባለን ማለት ነው። የዚህ ምጣድ ደግሞ በጎን ነው የተሰራው። አንዳንዶቹ ከስር በኩል ይሰራሉ። ይሄ በጎን ስለሆነ በደንብ ተከታተሉ። እያስገባው ነኝ። እንዲች ሆኖ ቀስ ብሎ ይቀመጣል ማለት ነው። ተመልከቱ። ይሄው ተመልከቱ። አሁን ወደ ሚጣድነት መጣ አይደል? ቅድም ብዙዎቻችሁ ድንገርግር እንደምትሉ ተስፋ አደርግ ነበረ። ተመልከቱ። አሁን እዚች ጋር ደግሞ ማፈኛ እንዲሆን ጄሶ እንደገና መጠቀም እንችላለን። ምክንያቱም ወደ ግራ ወደ ቀኝ እያለ ከፍ ዝቅ እያለ እንዳይላላ ውስጥ ላይ ላልቶ ሌላ ችግር እንዳያስከትል አሁንም ጄሶ እንጠቀማለን ማለት ነው። ይኸው ጄሶ ያው ማጉረስ ነው እንግዲህ እንዲች እናጎርሳለን። ከዛ ትንሽዬ ይበቃዋል፣ ቦታው ትንሽዬ ስለሆነ። በነገራችን ላይ አሁንም ከላይም ሆነ ከታችም በአልሙኒየሙ ላይ እንዳይገናኝ ባላንስ ላይ አየር ላይ ነው የሚሆነው። አይታችኋል። 4 ማዕዘን የሆነች ቀዳዳ ነበረች። ከላይም ከታችም ምን እንዳይሆን አልሙኒየሙ ላይ ብረቱ ላይ እንዳይ ተርሚናል ፓርት በሁለቱም ከላይም ከታችም ከጎንም ቢሆን እንዳይገናኝ ምን እናደርጋለን? ባላንስ ላይ አድርገን ነው ጄሶ የምንቀባበት። ይኸው
አስገብተን ጨርሰናል። አሁን ከብሬከር ወጪ ወደ ሆነው ፓወር ላይ ልንገጥም ነው። ይሄ ማለት ኮኔክተር ነው። በደንብ ተከታተሉ። ኮኔክተርንም እንዴት እንደምትገጥሙ ተከታተሉ ማለት ነው። አሁን ከምጣዱ ይወጣል፣ ከብሬከሩ ከመስመር ከፓወር የመጣለ እሱን ሁለቱንም ደግሞ የምናገናኝበትን መንገድ በደንብ ተከታተሉ። 4 ነው እንዳትሸውዱ። 4 ተርሚናል ቢወጣም ሁለቱ አንድ ቦታ ላይ ነው የሚታሰረው። ተመልከቱ፣ ሁለቱ አንድ ቀዳዳ ላይ ይገባል። ይሄው ሁለቱ አንድ ላይ ነው የሚገባው። ያው እንደ አንድ ነው የሚቆጠረው። ይሄው 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 እንዲቻ አድርጋችሁ የመግጠም ነገር ትሰራላችሁ። ግን ሁለቱም ኮኔክተር ለሁለቱም ተርሚናል እኩል መግባት ስላለበት ፈታና አያችሁ መፈታት አለበት። ሁለቱም ተርሚናል በኮኔክተር ላይ እኩል ነው መግባት ያለበት። እንዲች ተከታተሉ። ይኸውላችሁ እንዲች ይገባል ማለት ነው። ከዛ ያው መግጠም በቀላሉ መግጠም ትችላላችሁ። ያኛውንም እንዲህ ማስገባት ትችላላችሁ በቀላሉ። ተመልከቱ፣ ሴፍ የሆነ ስራ ሲሰራ። በነገራችን ላይ ኮኔክተሩ እንዲሰነት ትንሽ እንትን ነው የሚፈልገው። ትልቅ ካቻቢቴ ከሆነ ውስጥ ቀዳዳው ላይ መግባት እምቢ ስለሚል እንዲሰነት ትናንሽ የሆኑ ካቻቢቴዎችን ትጠቀማላችሁ። በደንብ ማጥበቅን ይፈልጋል። በደንብ ካልጠበቀ ቶሎ ቶሎ እየተቃጠለባችሁ ያስቸግራል። ምናልባት ኮሜንት ላይ ይሄ ረዝሞ የለም ወይ ልጆች ምናምን ሊይዙ አይችልም ወይ እንዳትሉ፣ የግርግዳ አጠገብ ነው። ግርግዳ ሙሉ በሙሉ ሃይድ ነው የሚያደርገው። ሁለተኛ ደግሞ ወደ ታች ከቨር እንዲች ሰብሮ ይሄዳል። ምክንያቱም መርዘም ያለበት ተርሚናሉ እየተቃጠለ እየተበለ ስለሚሄድ ሪዘርቭ መቀመጥ አለበት። ሪዘርቭ ከሌለ አጭር ቢሰራ ለምሳሌ ሚጣዱን በምንጠቀምበት ሰዓት ላይ ምን እየሆነ እየተበለ ስለሚሄድ እንዲረዝሞ ትርፍ ተሰጥቶበት ነው መሰራት ያለበት። እና ሁለተኛ ደግሞ ልጆችም እንዳይደርሱ ይሄ ምን ቦታ ነው? ከግርግዳ ጋር ማንም ማይደርስበት ቦታ ነው። አያችሁ ግርግዳውና ይሄ ምንድነው ይሄ ኮኔክተር ያለበት እንዲህ በቃ ማንም መድረስ በማይችልበት ነው ውስጥ ነው። በቃ ይሄ እዚህ ጋማ ካልተያዝኩ ብሎ ሄዶ ካልያዘ ሰው በቀር ማንም መድረስ ማይችልበት ነው። ስለዚህ እንዲህ አይነት ስራ ደግሞ መቼም ማይቀር ነው፣ ምንም ማድረግ ስለማይቻል ነው ይሄን የተጠቀምነው። አሁን ቀጥታ ያያችሁ ብሬከሩ እዚህ ጋር አለ። እዛው ከፍተን ማየት እንችላለን። ይሄው ፓወር አለ። ፓወር ኦፋና ሆነ። ከዛ በኋላ በቴስት ላይትም ስሩን እንትኑን ፓወር አለ የለም የሚለውን ነገር ማወቅ እንችላለን። አንደኛው ላይ ፌዝ ስላለ ይኖራል፣ ሁለተኛው ላይ ባዶ ነው አይኖርም። በደንብ ተከታተሉ። ይሄ ቀይና አረንጓዴ የሚበራው ፌዝ ነው። እጃችንን ስንጨምር በማንጨምርበት ሰዓት ላይ ሁለቱም አንዱ ይበራል አንዱ አይበራም ማለት ነው። ይሄ ነው። ስለተከታተላችሁ እጅግ አድርጌ አመሰግናለሁኝ። አዲስ የሚሰራላችሁ ቪዲዮዎች ካሉ በኮሜንት አስቀምጡ። ሌላም ቪዲዮ እስከሚሰራ መልካም ጊዜ። እወዳችኋለሁ። ስለተከታተላችሁ ሰብስክራይብ